ወረደ ጸረ ጽምዶ ነው የሚሉ ተንታኞች እያየን ነው በግልጽ ነው እየመጡ ያሉት እንንገራቸው እኔ ደጋግሜ ነው የምናገረው እኔ የጽምዶ ደጋፊ ሆንኩት ወረደ ተከትዬ ነው በግልጽ ነው የምናገረው ማንም የሚደብቀው ነገር የለም ወረደ የጽምዶ የመጀመሪያው ጀማሪ ነው የትግራይ ህዝብና የኤርትራ ህዝብ መገናኘት አለበት ህዝብ ለህዝብ ግንኙነት መጠናከር አለበት የዛላምባሳ ተፈናቃዮች መመለስ አለባቸው ምን መልሰው ደግሞ የህዝብ ለህዝብ ግንኙነት አጠናክረን ነው የኢሮብ ብሔረሰብ የተፈናቀለው ወደ ቤቱ ወደ ቀዬው መመለስ አለበት ወደ በባድማ አካባቢም በሸራሮ አካባቢም የተፈናቀለው ህዝብ መመለስ አለበት እንደምንም ብለን የህዝብ ለህዝብ ግንኙነትን አጠናክረን ህዝቡ ምን መልስበት መንገድ እናጠናክራለን ብሎ በቁርጠኝነት ገብቶ እኔም ተከትየዋለሁ እኔ ጽምዶ የለውበትም ካለ ወይ በሱ አፈቀላጤዎችም በሱ ደጋፊዎችም በሱ ሜዳ በማንም ይምጣ እኔ ይፋም ማራረጋቸው ብዙ ነገሮች ይኖራሉ ግን ቢያንስ ግርድፉን ነግረዋለሁ ስለዚህ በተለይ በሱ አንደበት የሱ አንደበት እንደ አዝምሉ አትፌስ ቫልዩ ወስደው ዝምብሎ ዲፈንድ ለማድረግ ነው የሆነ ከትዲፍ እንትን ለማድረግ ነው ለአብይ ብትር ለማቀበል ነው በአብይ ለመሞገስ ነው እኔ ሪዝኑ ምንም ይሁን ምን ወረደ ጽምዶ አይደግፍም የሚባል ቋንቋ አለ ሚስተጋባ ያየሁት ነው ጥንቅቅ ያለ ጽምዶ ደጋፊ ነው በኋላ ክዷል ወይ አላቅም እኔ የጽምዶ ደጋፊ ሆንኩት ግን ወረደ ተከትዬ ነው ዝርዝሩ ይቀርብንና ወረደ ሰላም ፈላጊ ነው እውነት ነው ሰላም ማይፈልግ ለምን ፕሬዝዳንት ይሆናል ሰላም ፈላጊ ነው ሌሎቹ ጽምዶ የሚደግፉት የጦርነት ፈላጊዎች ናቸው ህወሓት ጦርነት ፈላጊ ነው ትዲፍ እገሌ የሚባጀራ ጦርነት ደጋፊ ነው ለዛ ነው ጽምዶ የሚደግፈው የሚለው ብልጽግና ተቀምጠ እንደዚህ ብሎ ከመናገር ውጭ ሌላ አማራጭ የለውም ብልጽግና ጄኖሳይደር ነው ብሎ ብቸኛ የተናገረ በኢትዮጵያ በመንግስት ስልጣን ተቀምጦ ጌታቸው ረዳ ብቻ ነው እሱ በድሜሰው አሁን በአብይ ምን እንደሚያደርገው አናውቅም ይሄ ቀላል ቂም አይደለም ያዘበት ምክንያቱም በአለም ሚዲያ በትልቁ ሚዲያ he led the genocidal campaign on Tigray ሲል genocidal campaign he was a leader he himself ብሎ ሲናገር ከዚህ በላይ ውርደት የለም እንደ ሀገር ጄኖሳይዱ ሰውየው በአንደበቱ ጄኖሳይደር ነው ብሎ እንደዛ ባይደፍርም በቀጣም በተዘዋዋሪ የትግራይ ህዝብ ጄኖሳይድ ተፈጽሞበታል ይሄን ጄኖሳይድ የመራው ደግሞ ጄኖሳይድ ጦርነት የመራው ደግሞ አብይ አህመድ himself ነው ራሱ ነው ካለ አለቀ ጉዳዩ አለቀና ሰውየው ነው አይደለም ግግም ካልክ ዋጋ የለውም ፖለቲካ ግግምና አይሰራም